እንደሚታወቀው ኦርቶዶክስ ማለት ሰላም ማለት ነው። ኦርቶዶክስ ማለት ልማት ማለት ነው። ከዚህ ጋር ተያይዞ እኔ አሁን ትልቅ አገራዊ መድረክ ነበረን እንደ ኦሮሚያ የሚካሄድ ባቱ ከተማ ላይ ያን መድረክ ትቼ ነው እዚህ የተገኘሁት። ይሄ ማለት ምን ማለት ነው? ቀደም እንደተገለጸው እኛ የከተማ መስተዳደሩና ከዚህ ከሃይማኖቱ ተቋማት አመራሮች ጋር ያለን ቁርኝነት እጅግ በጣም የተሻለ ስለሆነ እኛም እንደ መስተዳደር አጠቃላይ ባቱ ከተማና አካባቢ ካሉት የተለያዩ ሃይማኖት ተከታዮችና ተቋማት ጋር ባሉት የልማት የሰላም ስራ ላይ እጅግ ከምን ጊዜም በላይ የተሻለ ስራ አብረን ስለምንሰራ እኛም ትልቅ አክብሮት ስላለን በመሃል ያንን መድረክ ትቼ ነው እኔ ወደዚህ የመጣሁት ማለት ነው። በዚህ መሃል እንደ ሀገር ያለውን የሰላም ችግር መንግስት ብቻውን አይደለም ተወጥቶ እዚህ ደረጃ ላይ ባቱን ስፔሻሊ ባቱ በዚህ ሰዓት አንዷ የሰላም ቀጠና የምትባለው ባቱ ናት። ይሄንን ደረጃ ያደረሰው አንዱ የዚህ እምነት ወይም የዚህ ተቋም አስተዋጽኦ ትልቅ ድርሻ አለው ማለት ነው። ከሌሎች እምነት ተከታይ ከሌሎች ተቋማት ጋር በመሆን የራሱን ድርሻ በተቋሙ ትልቅ አስተዋጽኦ ያደረገ አንዱ ስለሆነ ይሄንን እጅግ አድርጌ በመመስገን ነው የምፈልገው ማለት ነው። ዝም ብለን የጸጥታው ወይም ፖሊስ ፈርቶት አይደለም በዚህ ደረጃ ብቻ የመጣው ማለት ነው። የአመራሩ የጸጥታ ተቋሙ የሃይማኖት አባቶች የእምነቱ ተከታይ በየዘርፋቸው በሚሰሩት ስራ ይሄ በባቱ አንድም ቀን ኮሽታ ሳይኖር እዚህ ያለው የሃይማኖት ተቋማት እዚህ ያለው የብሔር ብሔረሰብ እዚህ ያለው የሰላም ሁኔታ እንዲረጋጋ ከማድረግ አንፃር ትልቅ ስራ የተሰራበት አንዱ የተቋም ስለሆነ ስለዚህ ለዚህ ነው ምስክርነት መውጣ ማለት ነው። ከዛ ውጪ አሁን ያለውን የሰላም ሁኔታ አሁን ያለውን የለውጡን የልማት ሁኔታ ከምንም ጊዜ በላይ ትልቁ ነገር ሰላም ስለሆነ ሰላም ላይ ትልቅ ስራ መስራት